ትልቁ ሞል በከተማችን የመጀመሪያው የሚሆን በኢትዮጵያ ውስጥ ለመጀመሪያ ጊዜ በዚህ ደረጃ ሁሉንም የግብይት አይነት የምናገኝበት ሞል ይሄኛው ነው። 3 ሞል ነው እየተገነባ ያለው። ቀጥሎ ደግሞ መካከለኛ ሞሎች በዙሪያው ከበውታል። መንገዶቹ ኔትወርክ ሆነዋል። በዚህ ዙሪያ 7 አዳዲስ መንገዶችን ነው የሰራ ነው ከፒያሳ መልሶ ማልማት ጋር አያይዘ ወደ ፈለገው አቅጣጫ ሰው መምጣትም በፈለገው አቅጣጫ መሄድም መውጣት መግባት የሚችልበትን እድል የፈጠረ ነው። ፒያሳን በአዲስ መልክ የወለዳት ማለት እንችላለን። እንግዲህ ሁሉም ስራ የሚሰራው በመንግስት በጀት ብቻ ሊሆን አይችልም። አብሮ መስራት መለመድ መቻል አለበት። እሱም አዲስ ነው ከልምድ አንፃር በሀገራችንም በከተማችንም የምንሰራው በግልና በመንግስት አጋርነት ነው። መንግስት ያለው ሪሶርስ ሌሎች ኢንፍራስትራክቸሮችን ጨምሮ ይዞ ቀርቦ የግል ሴክተሩ ደግሞ ገንዘቡን ይዞ ግንባታውን በጋራ እንደዚህ አሁን እንደምታዩት በጋራ እየገመገምን እየተከታተልን እየደገፍን የምንሰራው ነው። የኛ የመንግስትና የግል አጋርነት ጽህፈት ቤትና የትልልቅ ፕሮጀክቶች ጽህፈት ቤት አብረው ነው እዚህ የሚሰሩት። ከግል ሴክተሩ አቶ ማናየ ሰንደቁ ገንዘባቸውን ከኛ ጋራ ሆነው እዚህ ስፍራ ላይ አፍስሰው አብረውን እየሰሩ ስላሉ ከልቤ ማመስገን ወዳለሁ። ለሁላችንም በተለይ ውድ ኢትዮጵያውያን ገንዘብ ያላችሁ አቅም ያላችሁ ሀሳብ ያላችሁ እንዲህ አብሮ መስራት ይቻላል። ሁሉን ነገር አንድ የግል ሴክተር ብቻውን ሊያሟላ አይችልም። የግል ሴክተርና የግል ሴክተር አብሮ መስራት ከመንግስት ጋራም አብሮ መስራት የሚቻልበትን እድልና አሰራር የዘረጋንበት ወቅት ነውና እድሉን መጠቀም ተገቢ ነው። ተሳተፉ ማለት እወዳለሁ። እጅግ አድርጌ አመሰግናለሁ።